ሰላም እንዴት ናቸው? እንግዲህ ሰሞኑን በጣም ጠፍቻለሁ። በአንዳንድ ችግሮች ምክንያት ነው ማለት ነው። እስካሁን ዩቱብ ላይ ቪዲዮ ፖስት ካረኩ ኦልሞስት ከሁለት ሳምንት በላይ ሆኖኛል እና ከሁለት ሳምንት በላይ በጣም ቆይቻለሁ። ነገር ግን ስመጣ በአሪፍ ነገሮች እመለሳለሁ ማለት ነው እና ዛሬ ከምመለስባቸው ወይም ደግሞ ለእናንተ ላሳያቸው ካሰብኳቸው ነገሮች ውስጥ አንዱ ቲክቶክ አውቶሜሽን ነው። ቲክቶክ አውቶሜሽን ብዙዎቹ አካውንት አከፋፈት ያሳያቸዋል። ነገር ግን የቪዲዮ አዘጋጀት በፔድ ራሱ ልክ እንደዚህ ያዘጋጃል ብዬ በኮንፊደንስ ያዘጋጀ የለም ብዬ በኮንፊደንስ ማውራት እችላለሁ። ምክንያቱም እንደዚህ ቪዲዮዎች ኦልሞስት እስከ 10 ሺህ ብር እየተቀበሉ ራሱ የማይሰጧችሁ ነው እና ዛሬ እኔ ማሳያችሁ ለምሳሌ እቺ የ30 ደቂቃ ቪዲዮ ነች። የ30 ደቂቃ ማለት ኦልሞስት ፋይሎችን ከማሰባሰብ ጀምሮ ኦርጋናይዝ ከማድረግ ጀምሮ ወደ 50 ደቂቃ ፈጅቶብኛል። ነገር ግን እናንተ ቀድማችሁ ከመስራታችሁ በፊት ሾርት ኖት ታውታችሁ የምትሰሩ ከሆነ ለእናንተ ነገሮችን ያቀልላችኋል ማለት ነው። ስለዚህ አሁን እኔ ኤዲት ያደረግኩት የሙዚቃ ነው ማለትም በፎንክ ሙዚቃ ቲክታክ ላይ እንደምታውቁት ሞኔታይዝ ይሆናል። ነገር ግን ሞኔታይዝ ለመሆን ዋናው 1 ደቂቃ መሆን አለበት። ነገር ግን እኔ ዛሬ ለእናንተ ለሳምፕል የምትሆን በ30 ደቂቃ ቪዲዮን ያዘጋጀሁት ማለት ነው። ስለዚህ አሁን እቺን ትንሽ ላሳያችሁ ኤዲት ያደረኳትም ማለት ነው። እዚህ ጋር ኤዲት ያደረኩት ቪዲዮ ይሄንን ይመስላል። ሳውንዱን ደግሞ ላሰማችሁ አንድ ላይ ልክ ይህንን ይመስላል ማለት ነው። ይህንን ቪዲዮ እንዴት እንደምናዘጋጅ እንግዲህ የረዘም ላለ ቪዲዮችን እያዘጋጀው እገኛለሁ። ስለዚህ በአሪፍ ሁኔታ መልሳለሁ። እንዲሁም ደግሞ የተለያዩ ቪዲዮችን ለእናንተ ማዘጋጅላችሁ ይሆናል። የቲክቶክ አካውንት የኢንተርናሽናል አከፋፈት ልክ እንደዚህ ቪዲዮ አዘጋጀት የፔፓል አካውንት አከፋፈትም እንግዲህ እያዘጋጀውላችሁ ነው። አጠቃላይ ደግሞ እነዚህ ነገሮችን ጠቅለል አድርጌ ከተለያዩ 4 ቪዲዮዎች ጋር ጠቅለል አድርጌ ማስተር ክላስ ብዬ ኦልሞስት ወደ 1 ሰዓት በላይ የሚሆን ኦር 1 ሰዓት ወይ ከ1 ሰዓት በላይ የሚሆን ቪዲዮ እያዘጋጀውላችሁ ነው። ሰሞኑን መመለሳችን አይቀርም። እስከዛው ሰብስክራይብ ያደረጋችሁ ይህን ቴሌግራም ቻናል ጆይን ያላደረጋችሁ ደግሞ እንዲሁም ጆይን እያደረጋችሁ ጠብቁኝ ለማለት ነው። እስከዛሬ ስለጠፋሁባችሁ ግን ሶሪ።